እንዴ ምን ነው ሳይነስ አለብሽ እንዴ? ምን ነው አንተም አለብህ እንዴ? አይ እኔ እንኳን ህክምናው ስላለው ነው። ሐኪም ነህ እንዴ? ያ ሜዲካል ዶክተር እሱ በስኒ ይባላል። ጤና ረዳት ነው። ኤኒዌይ ቴክ ኬር ኦኬ። አረ ዶክተር ሰው ታሟል። ምን አቤት? ሰው ታሟል። ማን? ወፍራም ልጅ። ኦኬ እንዴት እንደዚህ ሆነ? እስካሁን ዝም አላችሁ? ኤኒዌይ መቀስና ግሉኮስን ታዩ። በአስቸኳይ ምግብ አምጪልኝ። ኤቭሪባዲ ጌት አውት። ማነው አንተኛው? ጤና ረዳት መስፍን ብላ አስገባልኝ ከውጭ። አንቺ ተመሪያለሽ እንዴ? ባይተነሽ no problem. Automatically the patient is fine. That's my work. No problem. سمعنا راتب ولا درس تعرفين سلامي دنو ايه patient كنت بيستي እንዴ አምሮ ግን ምን ነው ሰው ድግስ ቢመጡ ምግብ አትብሉ ይባላል? እንትን የምትበለው ከተበላህ እንደ ሱስ እኮ ነው። ሱስ ደግሞ ማውጣት አለብኝ አይደል? ምን አለ ከልብስ ጋር የሚመሳሰል ነገር ብትሰጪኝ እንዴ? እንካ ምን ያደርግልኛል? ጠጥብ ነው ይሄንን እዚህ መልካም ልደት ይሁንልሽ። አለኝ ስንቱን አገባው እንዳትይ። አይ አንድ ነው። በጣም ደስ ይላል። ሰካክሽ እሺ ማለት ሄሎ አምናው እንድሮ አንድ መች ትመጫለሽ ማለት ተነገራት አይደል? ምንድነው ላይ ነው እንዴ? አባቃ ምንድነው? ምንድነው? ቆንጆ ሰዓት ላይ ልበላት ለማ ከሰላላ በሉክስ ላይ ነገር እኔ ልንገራት ምንድነው? በእናታችሁ ምንድነው? በቃ ማርቲ እንግዲህ አደራሽ ማለቃዬ እኮ በጣም ሂድ እናቴ ሂድ። እኛ ተነጋገርን እኮ የት ላይ ደርሳት? እሺ የኔ ስምሪት አደርሳለሁ። ያንን ዘሪሁንን ግን ዘሮቹን በጠቅላላ ፈልጌ ካላስተዋወቅኩ እናቴ ስህተት ይፈጠራል። ወይ ካጎቱ ልጅ ወይ ታክስቱ ልጅ ወይ አንዷ እንዲወልድና ማየ ዘርም ይጠፋል እኮ። አይ ዘሪሁን ችግር የለበትም። ወጣት ዘሪሁን አስማማው ለአቅመ አዳም ከደረሰበት ጊዜ ጀምሮ የእንጨት ድርጅታችን ካለው ደንብና ስርዓት ውጪ ያገሩን ካሮዶች በማስረገዝ ወንጀል በዛሬው ዕለት በሞት እንዲቀጣ ወስኛለሁ። ዘሪሁን በፍርዱ ምን ተሰማ? ከመለያየታችን በፊት ብንነግረን ከስተቴ ተምሬ ለወደፊቱ ጥሩ ሰው እንደምሆን ተስፋ አድርጋለሁ። በቃ ተበሽ እንዴ ትምህርት የታልሽ ነው እንዴ? ነው ወይስ የጠጅ ትምህርትሽን ወደ አረቄ ማስተላለፍ ታርጊው ነው? አንተ ከመጆት ደረስክ? አንቺ ማሮጥሽ ግድ የለም እንደ ሩጫ ነው ደረስክ ማለት እና ምን ማለት ነው? እኔ እግረ መንገድ ሰላም ብላ ፍዬ መጣሁት። ታዲያ ነው ወጀ መንገድ ሰላም ብላ ታዲያ በጤናው አትቀየምራል። ሄሎ ተናሰን ትርኔ ማለበት የሚያይ ሚስት እንዴ? ያምሩ ሚስት ማስፈተሽ ነው።
አሃ ስልኩን አታውቂውም እንዴ አንቺ? ሉዝ አድርጌዋለሁ። ንገረኝ ፕሊዝ። ኦኬ 0911 88 26 01 አዲስ ማለት ሴባራሹ ያ ሴቭ አድርጌዋለሁ። ኦኬ እሺ ቴንክ ዩ ናይስ ቱ ሚት ዩ ለትግሬ አየሩ ያብሮ ምስትኮት የት ነበርሽ ፍቅረኛ? ዋሽንግተን ዲሲ መሀል ላይ ነበር የምትኖረው። ይገርምሻል። የሚገርምሽ ነገር ይልሽ አምሮ እንትን አሜሪካን ሀገር ባላገብ ሄደች። አሁን ወደ ሀገሯ ስትመጣ አምሮን አገናኝ ነው የምትለው። ውሸት እንዴ? አው ስደውልልሽ እና ቀብታስ ደውልሽ ያውሬድ እንዴት ነካሽ? አቤት ግን እሺ ነገር እንደዛ ገፍትራው እንዳይሄደች ታዲያ አንዳንድ ሰዎች ተመልሳ ዞራ ምን ተቀርም ሲሉ ነበር። ይሄ ነገር ውሸት ከሆነ ግን ሁለተኛ እንደማታዩት ወቁ። እውነት ከሆነስ ለየብቻ እናገራቸዋለሁ። እኔ ልልም ፈልገው ምን አለች? እኔና እሷ ሚስጥርማ ለማንም አልናገርም። ያማል የምን ሚስጥር ነው? የሚገርም ነገር ክችን ያለ ተጋቢ ነው የበላችሁ። ወረኛ አጠገባ ምንም አያሰራ አልነበረም። ምሳና መጣ ስትስመኝ ነው እንጂ በእናትህ አበባ እንዴት ትስማለች? እንደ ሲጋራ ነው እንደ በእጇ አጨሰች። ጠጁ እስከ መቼ